አባት ሺ ቃላት ደርድሬ አውጥቼ አውርጄ አባት ሚለውን ቃል ላስውበው በእጄ አጣሁለት ለሱ ለክብሩ ሚመጥን ውለታውን ከፍሎ ህመሜን የሚያድን መቼም አረሳውም ያኔ ጨቅላ ሳለው ለኔ ብለህ አንተ ነፍሴን ደስ እንዲለው አምሮቴ እንዲሰምር አምሮትህን ትተህ የሰው ፊት ሳትፈራ ተበድረህ መተህ ስንቶን ክልኝ ለኔ እኔን ደስ እንዲለኝ ነገዬ እንዲያምር መኖር እንዲያስችለኝ ስሜነህ አባቴ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ አልহামዱሊላህ ረብል ዓለሚን። ሂክማ ከተሰኘው ታሪካችን የመጨረሻ ክፍል ይዤ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። እውነት ትወዱታላችሁ። በጣም ከምናስበው በላይ አስተማሪ ታሪክ ይሄ ነው። ምናልባት ትኩረት ሰጥተን አላዳመጥነው ይሆናል ግን እስቲ ዛሬ እንኳን የመጨረሻውን ክፍል በትኩረት ካዳመጣችኋት እመኑኝ ተማሩበታላችሁ ማለት ነው። ሂክማ ማናት የሚለውን እዚህ ጋር እናቃለን ማለት ነው። አሞኛል አላልክም ነበር ሲል አባቢ የፈራሁትን ጥያቄ ሰነዘረ። ቤቱን ለማን ጥለህ መጣህ? መሐምዬ ሁለተኛ ጥያቄ ደገመች። ደሞ አምሮብሃል። ከደቂቃዎች በፊት ታሞ የነበረ ሰው አትመስልም። አሪ በነገር ወጋችኝ። የሚጠይቁኝን ጥያቄ ችላ ብዬ ፊታቸውን ማንበብ ጀመርኩኝ። አባቢ የፌሳቅ ፊቱን ሞልቶታል። መሐምዬ ደግሞ ቅድም ሳስተውልባት የነበረው የተዳፈነ ሳቅ አሁንም ተዳፍኖ ፊቷ ላይ ይነበባል። ጉንጮቿ ቀልተው የሚፈነዱ እንቡጥ ጽጌረዳ መስለዋል። ጉንጮቿ መውለጃ ጊዜው የደረሰ ሳቅ እንዳረገዙ ያስታውቃል። ሐምዱን በመሃላቸው አለ እንዴ? በድንጋጤና ሀፍረት ውስጥ ስለነበርኩ አላስተዋልኩትም ነበር። አንዳንዴ ስንደነግጥ ካፈጠጥነው አይን ስጋችን ይልቅ በምናባችን የሳልነው ክስተት ጎልቶ ይታየናል። የማያውን ለማስተዋል እድል ያልሰጠሁት አይኔ ቤተሰቦቼ ከቤት ሲወጡ ባስተዋልኩት ምስል ብቻ ለመወሰን ተገዶ ነበር። እንደ ባለው ውርደት ቀኔ ከወላጆቼ ውጭ ማንንም ባይኖር ምኞቴ ነበር። ነገር ግን ሐምዲ ታዳሚ ሆኖ ተቀመጠ። ሐምዲ ታዳሚ ሆኖ ጠበቀኝ። ራሴን ከግጅት ለማላቀቅ እየጣርኩ ትንሽ የተሻለኝ ሲመስለኝ ተነስቼ መጣሁ አልኳቸው። ምን ተፍረቴ ወደዚህ እንደምንመጣኩ አልነገርንህም አለችኝ ሚሪ በቅድም ሁኔታ እንዳለች ጥያቄዋን ችላ ብዬ በድንጋጤ ረሳኋትን ሂክማ ባይኔ መፈለግ ጀመርኩኝ። በምናቤ ስልኳት አይነት ሂክማ በዙሪያ ሳጣት ወደ ተቀመጥኩበት ጠረጴዛ አይኔን መለስኩት። ጠረጴዛው መሃል ላይ በሶስት ማዕዘን ቅርጽ የታጠፈ ፖስት ካርድ ተቀምጦ አየሁ። ካርዱ ላይ የጠረጴዛው ቁጥር ሰፍኖ ያየሁት ስለመሰለኝ አንስቼ ያስተዋልኩት B22 ይላል። ወንበሩ ራሱ ነው። እሷ የትገባች መልስ ያጣሁለት ጥያቄ ነበር። ሰው የጠፋበት ትመስላለህ አለኝ አባቢ በአይኑ ሲከታተለኝ ቆይቶ። አዎ አልጠፋብኝም ስለ ተንተባተብኩኝ። ልጄ ምን ሆነህብኛል? ልክ አይደለህም ማለችኝ ማሚ። የእውነት ደረግጣ ሂክማን እየፈለክ ነው ስትጠይቀችኝ ሚሪ ላፍታ ያህል ቤተሰቦቼ መሃል መሆኔን ዘንግቼ የታለች ስለጠየቅኩና በሁኔታ መልሼ ሀፍረት ተሰማኝ። እዚሁኛ መሃል ናት ሲል ተናገረ። እስካሁን ዝም ብሎ የቆየው ሐምዲ እየሆነ ያለውን ነገር እንቆቅልሽ ነው የሆነብኝ። የሆነ የማይፈታ ደረቅ እንቆቅልሽ። በቁጣ ሐምዲ ላይ አይኔን ኮለኮልኩት። እኮ የታለች ስል ጠየቅኩት። ማሚዬ ስታመምባት በእውነት ገጽታ ፊቷ ተቆጥሮ ነበር። ስጋት ገብቷት በስስት ታየኛለች። ህንዳ ከተናደርኩ በኋላ በሁኔታ መልሼ ተሸማቀቅኩኝ። ሳሊሜ ሂክማ ማለት አንተ እንደምታስባት አንድ ሴት ሳትሆን የቤተሰባችን ድምር ውጤት ናት ማሚ ነበረች የመለሰችልኝ።
አዎ ሂክማ ማለት የብዕር ስም እንጂ የአንዲት ግለሰብ መጠሪያ አይደለም። አባቢ ሊያስረዳኝ ሞከረ። ሂክማ ማለት እኛ ነን። ሂክማ አንተን ለማስተካከል የፈጠርናት ገጸ ባህሪ ስያሜ ስትሆን ሐምዱን አላስጨረስኩትም። ልክ ስርጭት እንደሌለው የቴሌቪዥን ጣቢያ ጽው እያለ የሚጮህብኝ ጭንቅላቴ ይዤ ተነስቼ ወጣ። እኔ በተነሳሁበት ሰዓት እና አባቢ ያዙት ማዕድ ደርሶ እየቀረበ ነበር። የት ነው የምትሄደው? ምሳ እኮ ደርሷል እና ብላ እንጂ የሚል የአባቢን ድምጽ ይሰማኛል። እኔ ግን ጆሮዬን ለመስማት ፈቃደኛ ስላልሆነ ሆቴሉን ለቅቄ ወጣ። ቅድም ስገባ ግራ ተጋብቶ ሲመለከተኝ የነበረው ጥበቃ ስወጣ ግራ ተጋብቶ እያየ ነበር። የሆቴሉን ሰፊ በር እንደወጣሁ የሚሄድበት ግራ ገብቶ ይቆም። ከሆቴል አቅራቢያ ያለው መስጂድ አዛን እየሰማ እንደሆነ እየተገነዘብኩ አዛኑ ሊገባደድ ገደማ ነበር። ወደ መስጂድ ለመሄድ እግሬን ካነሳው በኋላና አባቢ ተመልሰው ሲጨርሱ ወደዚህ መስጂድ እንደሚመጡ ስለገመትኩኝ እነሱን ላለማግኘት ታክሲ ውስጥ ገብቼ ወደ ሌላ መስጂድ አመራሁ። ዞር ከራሴ ጋር ሳልሆን ሰግጄ ስወጣ ወዴት እንደምሄድ አላውቅም ነበር። ዙሪያን ስቃኝ ከመስጂድ ፊት ለፊት ካፌ አስተዋልኩ። ወደዛ መራሁኝ። ካፌውን አንድ ጥግ ተቀምጬ እየሆነ ያለውን በዝግታ ማሰብ ጀመርኩ። የሐሳቤን መልህቅ ከሂክማ ጋር ለመጀመሪያ ጊዜ ወደ ተገናኘንበት ቀን ላይ ነበር የጣልኩት። የለጠፍኩትን ፎቶ ላይ ሆን ብሎ እኔን ለማጥመድ ኮሜንት እንደተጻፈ ገባኝ። ስለራሴ ስጠይቃት ሂክማ ማለት የራሷ የሆነ ፎቶ የሌላት ናት የሚለው ምላሿ ገባኝ። አሁን እንዴ የውስጥና የውጭ ሚስጥርን ለማወቅ እንደቻለች ግራ ስጋባባት የነበረው እንቆቅልሽ ቢዘገይም አሁን ተፈታልኝ። ከሂክማ ጋር ማውራት በጀመርኩባቸው የመጀመሪያ ቀናቶች ለምን እና አባቢ ጋር ማደር እንደፈለገች ግን አሁን ፍንትው ብሎ ታየ። ለምን ግጥሞቹ ከማሚ ጋር እንደሚመሳሰሉብኝ እንደዛ ወይኔ ሳሊም ስለ የካፌውን ጠረጴዛ በቡጢ ነተረኩት። አስተናጋጇ ገለመጠችኝና ጠረጴዛውን በቡጢ ስመታ ፊት ለፊት የተቀመጠው ማንኪያቶ ላይ ወደ ጠረጴዛው የተደፋውን በፎጣ ወለወለችና ሄደች። በራሴ ላይ ያማተርኩት ራስ ምታት ከጠራኸኝ አይቀር ብሎ ነው መሰለኝ ጭንቅላቴ በመሃል ሰቅዞ ይዞኛል። በዚህ ሁኔታ ላይ እያለው የሆኑ ደወለልኝ። አንተ በቃ የሂክማ ግብዣ አጠገበህ ረሳሃል? ቆይ ከሷ እንዴት ተለያየህ? ወዳውኑ ልትደውልልን አይደል እንዴት ተነጋገርነው አለኝ። ስለ ሂክማ ለመስማት በቋመጠ ስሜት ውስጥ ሆኖ ተወይ ባክህ ጉድ ሁኛለሁ ስል ቀዝቀዝ ያለ ምላሽ ሰጠው። ምን ነው ፊቱ አስቀያሚ ሆኖ ጠበቀህ እንደ ነው ወይስ ፊልም ላይ እንደምናየው ባልቴት ሆና አገኘህ? ሃሃሃ አሁን ስልኩን ትዘጋልኝ ስል ጮህኩበት። ቆየት ነው ያለኸው? እኔና ሀሚ እኮ አንድ ላይ ሆነን እስክትደውል እየጠበቅን ነበር አለኝ። ደንገጥ ብሎ ያለሁበትን ነግራቸው ተመልሼ ወደ ሐሳቤ ማዕበል ሰመጥኩ። ከፊቴ ያለው ማንኪያቶ ዘንግቼዋለሁ። በዚህ ሰዓት ማጨስና መጠጣት ነው ያማረኝ። ነገር ግን አሁን የተላበስኩት ስብዕና ይሄን ለማድረግ አልፈቀደልኝ። የቀዘቀዘው ማንኪያቶ አንስቼ በአንድ ትንፋሽ ጨለጥኩት። ሳልሜ ብዙ ጊዜ አባቴ አላህ የሚወደውን ነው የሚፈትነው ሲለኝ እሰማዋለሁ። ምናልባት በትክክል የሱን ፊት ፈልገህ የተውበት መሆኑን ሊፈትንህ ፈልጎ ይሆናል አለኝ ሀሚ። እነየኑ ብዙም ሳይቆዩ ነበር ያለሁበት ካፌ መድረስ የቻሉት። ሀሚ ስለ ፈተና ሲያወራ ማታ ሂክማ አንተን በቅርቡ አንድ ትልቅ ፈተና ሳያጋጥም አይቀር ያለችኝ ትዝ አለኝ። እውነትም ትልቅ ፈተና አልኩኝና ጮህ ብዬ ግራ ተጋብተው ሲያወኝ ሂክማ ያለችኝ ነገርኳቸው።
የሚገርመው አሁንም ድረስ ሴት እንደሆነች አድርጌ ነው የማወራ ሃሃሃ ደግሞም ልታዝን ሳይሆን ደስ ሊልህ ነው የሚገባው አለኝ። እንዴት ነው ደስ ሊለኝ የሚገባው ስል ጠየቅኩት። የሐሚም ጥያቄ ነበር መሰለኝ። እሱም የሆነ ምላሽ ለመስማት ጆሮውን አቆመ። እስኪ አስበው ሂክማ የጠበቃት አይነት ሴት ሳትሆን ያረጠች ሽማግሌ ብትሆን ኑሮስ አሊያም ደግሞ ቀልብ የሚሰርቁበት ኑሯል ባለ ትዳር ብትሆንስ ወይም መልከ ጥፉ አሊያም አካለ ጎደሎ ሆና ብታገኛት ኑሮስ አሁን ከገጠመህ የበለጠ የምታዝን አይመስልህም? አሁን ግን ሂክማ ያንተው ናት። አዎ ሂክማ ማለት እናትህ፣ አባትህ፣ እህትህ ናት። ስላንተ የሚጨነቁ ዘመድህ ናት። አየህ በዚህ መንገድ ካልሆነ በቀር 100% ሂክማን ያንተ ልትሆን የምትችልበት አጋጣሚ ጠባብ ነው ሲል የልቤን እጥረት ያስተነፈሰልኝ ንግግር ተናገረ። ሐሚ ተደንቆ አንገቱን እየወዘወዘ በሐሳቡ መስማማቱን እየገለጸ ነበር ሲያዳምጥ የነበረው። የኑ ልክ ነበር። አሁን የዘረዘራቸው አንዷ ብትሆን ኑሮ እጅጉን እንደማዝን ጥርጥር የለው። ለመጀመሪያ ጊዜ የቤተሰቦችን ተግባር በአዎንታዊ መልኩ ማሰብ ጀመርኩኝ። ከስራ ደክሞ ውሎ ሌሊቱን ማረፍ ሲገባው ከነጋ ሲደርቅ የሚያመሻው አባቢ አንጀቴን በላ። ከህፃንነቴ ጀምራ ወገቧን እስኪጎብጥ ድረስ ተንከባክባ ያሳደገች ማምዬ ቀን ደፋ ቀና ስትል የዋለችው እንስት ለኔ ስትል የማትወደውን የስልክ ስክሪን ለአፍጥታ ማምሸቷን ሳስብ አንጀቴ ተላወሰ። ከንባብ በኋላ አንዲት ደቂቃ ማምሸት የማትወደው ለኔ ስትል እስከ እኩለ ሌሊት ድረስ ካልጋዋ ተለይታ ማምሸቷን ስገነዘብ ሆዴ ተተረባመሰብኝ። የፊቴን መላዋት የተገነዘቡትና አኑ ደንግጠው ምን ነው አመመህ እንዴ ሲሉ ተጨንቀው ጠየቁኝ። እንዳላመመኝ ነገርኳቸው። ይህኑ እንዳለ በቤተሰቦች ልታዘን ሳይሆን ልትኮራባቸው ነው የሚገባው። ድርጊታቸው አንተ ወደ አላህ እንድትመለስ ያላቸውን ጽኑ ጉጉት ነው የሚያሳየው። ደግሞ ተሳክቶላቸዋል። ካንተም አልፈው እኛንም ጭምር እንድንስተካከል ስበብ ሆነውናል አለ ሐሚ። አሁንስ ወደ ቤት መመለስ ያለብህ አይመስልህም? ይህን እኮ ተጨንቀው እየጠበቁ ይሆናል። መልካም አስበው የፈጸሙትን ቀና ተግባር ያልሆነ ነገር ፈጽመህ እንዲጸጸቱ እንዳታደርጋቸው ሲል ይህኑ አከለልኝ። እንሂድ አልኳቸው። ከመቀመጫዬ ድንገት ተነስቼ ሂሳብ ከፍለን ተያይዘን ወደ ቤት ሄድን። የቤታችን አጥር አልፈን ወደ ውስጥ ስንገባ ቤቱ ሞቅ ብሎ ነበር የጠበቀን። ቅድም ሆቴል ውስጥ ከነበሩት ቤተሰቦቼ የጎደለ ሰው አልነበረም። በመምጣት እርግጠኛ እንደነበሩ ያስታውቃል። ሌላው የደነቀኝ ነገር ደግሞ እነ ሐሚ መምጣታቸውን እርግጠኛ የሆኑ ይመስል በቁጥራችን ልክ ማዕድ ተሰናድቶ ማየት የነበረ። እንደገባ አባቢ ላይ እያነባሁ እጄ ተጠመጠንኩበት። አብሽር ልጄ እያለ ግንባሬን ደጋግሞ ሳመኝ። ማምዬ ከኔ እኩል እያነባች በስስት ታየኝ ነበር። ከአባቢ እቅፍ ውስጥ ወጥቼ ማምዬ ላይ ተጠመጠምኩ። ጸጉሬን በጣቶቿ እየፈለፈለች አንገቴ ስር ሳመች። በመቀጠል ውዷን እህቴን ጭምቅ አድርጌ ሳምኳት። ምናልባት ከተወለደች እንደዛሬ ስስማት ለመጀመሪያ ጊዜ ሳይሆን አይቀርም። ስሜቷን አፍና ማፈን ተስኗት ድምጿን አውጥታ እያለቀሰች ነበር። ሐምዱን ወደ ደረቴ አስጠግቼ አቀፍኩት። ቆይ ይሄን ሰይጣን እንኳን ሊያስበው የማያስችለውን ሐሳብ ያፈለቀው ማን ነው ስለ ጠየኳቸው። የተሰናዳው ምግብ እየተመገብን እያለ መቼም ሰይጣን የማያስበው ከሆነ መልአክ መሆን አለበት ያሰበው ሲሊዮኑ አሳቀን። ሙት እያልክ የምትሰድባት ታናሽ እህትህ ናታ ሐሳቡን ያመነጨችው ብልሃተኛ። አባትህ ደግሞ ደህና አድርጎ አቀነባበረው ስትል መለሰችልኝ። ማምዬ ወደ በኩራት እየተመለከተች
ይቺ ሙጢ ብዬ ስሳደብ ቤት አለ ሁሉ ሳቀ። ሳልሜ ቀናስበን በፈጸምነው ነገር ተከፍተህብን ከሆነ አውፍ እንድትለን እንጠይቃለን አላባቢ። በዛውም እኛን አውፍ በለን አለ አኑ። እናንተ ደግሞ ምን አደረጋችሁኝ? እውነታውን ያወቅነው ትላንት ማታ ነው። ቅድም ያለህበት ቦታ አጣርተን እንድናገኝ አግባብተው ወደ ቤት እንድንመጣ ተልኮ የሰጡን የሂክማ ተደራሾች ናቸው አለ ሃሚ። በተዋጣላችሁ ተዋናዮች መሀል ተከብቤ ነው ያለሁት። ለምን ትወና አትወዳደሩም? እንደሚዋጣላችሁ አልጠራጠርም ብዬ ስስቅ ሁሉም አብረው ሳቁ። ለማንኛውም ምንም ይቅር የሚባል ጥፋት የለባችሁ። ባይሆን ይሄን ያህል ስላስለፈለፍኳችሁ እናንተ አውፍ በሉኝ አልኩና ቀጠል አድርጌ እና ሂክማን የተሰኘው ሚሽን በኔ ሊያበቃ ነው ማለት ነው። ለምን አጠናክረን እንደኔ ያሉትን ወጣቶች ህይወት ከጨለማ ለማውጣት አንጥረም ስለ ሐሳቤን ሰነዘር። በሐሳቤ ሁሉም ተስማሙ። ለጊዜው በፌስቡክ እና በቴሌግራም ሂክማ የተሰኘው ቻናል ከፍተን ጥበብ አዘል ውጤታማ ዳዋ ለመስጠት አስበን ወደፊት ትምህርታችንን ስንጨርስ የተጠናከረ የዳዋ ተቋም ለማቋቋም አቅደናል። የእቅዱ መሰረት እኔ ስነ ልቦና ትምህርት በመውሰድ የማማከሩን ኃላፊነት እንድመራ ይህን ማኔጅመንትን አጥንቶ ቡድኑን በማናጅመንትነት ሊያስተዳድር ሪሶፍትዌር ኢንጂነሪንግ አጥንታ ተቋሙን በዲጂታይዜሽን የማጠናከር ኃላፊነት እንድታጠናክር ሃሚ አካውንቲንግ በጥናት የሂሳብ ስራ በበላይነት ሊመራ ሃምዱ ደግሞ ኢኮኖሚክስ አጥንቶ በፋይናንስ በኩል ያለውን ኃላፊነት ሊወጣ ማሚና አባቢ በዳዋና በስነ ጽሁፍ ዘርፍ የበኩላቸውን ሊወጡ ተስማምተን ከሙያው ባሻገር ሁላችንም ደናዊ እውቀት መገብየት እንዳለብን ተስማምተን ነገውኑ እንድንጀምር አቅደናል። የተቋሙ ስም ደግሞ ሂክማ የሚሰኝ ይሆናል ኢንሻአላህ። ሂክማ ወጣቶች ከተዘፈቁበት የስሜት አረንቋ ይወጡ ዘንድ በሂክማ የጠራናቸው ሰው ይሻላሉ። ወንጀል እየተቀበሉ የጎለመሱ ጎልመሶች አዛውንቶችን ለዘመናት የደረቀው ልባቸውን ረጥቦ ይለዝብ ዘንድ ሂክማ ያስፈልጋቸዋል። የወደፊት ትውልዶች ትውልዳቸውን የደገሰላቸውን ማዘንጊያ አሻንጉሊቶች ሳያታልሏቸው መልካም ስብዕና ይላበሱ ዘንድ በሂክማ እየመከረ የሚኮተኩታቸው ማህበራዊ ያሻቸው ዳዎችን ፈተናዎችን በየትምህርት ማዕከል የሚሰጡ ትምህርቶችን በሂክማ ያገለግሉ ከሆነ ሳራ በረሃ ላይ እንደሚስተጋባው የድረሱልኝ ጩኸት እንጂ ፋይዳ ሊኖረው አይችልም። ልፋታችን ድካማችን እንዳፈራና ልክ እንደ ነብዩላህ ኢብራሂም የሐጅ ጥሪ የኛም ጥሪ ለዘመናት እንዳስተጋባ ካሻነው በሂክማ ተቀመመ። ሊሆን ግድ ይላል ሁላችንም ከዚህ በታች የተቀመጥነው ቃለ ልቦናችን ውስጥ ያንብቡ ዘንድ በቅርቡ ሂክማ ወደ ጌታ መንገድ በብልሃት በመልካም ግሰጻ በለዘበ ቃላት ጥራት በዛችው ርሷ መልካም በሆነው ዘንድ ተከራከረው ጌታ እርሱ ከመንገዱ የተሳሳተውን ሰው አዋቂ ነውና እርሱ ቅን የሆኑትን ሰዎች አዋቂ ነው። ሱረቱል አልነህል 125 ሂክማ ተጠናቀቀ ይላል። ሂክማ ተጠናቀቀ። እንዴት ነበር? እንደወደዳችሁ ተስፋ እናደርጋለን። እንደተለመደው በታሪኩ ላይ ያላችሁ አስተያየት ኮሜንት ላይ እንደምታስቀምጡልኝ ተስፋ አደርጋለሁ። እውነት ሂክማ በጣም ላዳመጠውና ታሪኩን ልብ ብሎ ላስተዋለው ሰው ወላሂ ነምላችሁ
በጣም ትምህርት ሰጭ ነው። አያችሁ የሰው ልጅ በምን አይነት መንገድ መመለስ እንዳለብን ሱብሃነክ ያ ረቢ በሚወደው ነገር ገብቶ እንግዲህ በቤተሰቦቹ መመለስ ያው ታውቃላችሁ በተለይ በአሁን ዘመን ላይ በሶሻል ሚዲያ ፍቅር ያው እንግዲህ ሱብሃነክ እሱም ደራ ይዞት ነበር የሂክማን ፎቶ ለማግኘት ብሎ ነው ሶላት ሊሰግድ የቻለው ወደ መስጂድ ሊሄድ የቻለው ወደ ዲኑ ዓለም ሊመለስ የቻለው የሂክማን አንድ ፎቶ ለማየት ብሎ ነው። ግን የሂክማን ፎቶ ለማግኘት ብሎ በመጣበት እግሩ ወደ አላህ ተቃርቦ ዛሬ እንደምታዩት በዲኑ ላይ ጸንቶ እሱ ብቻ ሳይሆን ጓደኞቹን ቀይሮ እንደምናየው ማሻአላህ ተባረከ ረህማን በጣም ደስ የሚል ቤተሰብ ደስ የሚል ጓደኝነት ያላቸው ልጆች ናቸው። ቤተሰቦቻቸውን ሳላደንቅ አላፊ እውነት በጣም ጎበዝ ልጅ ነች። ይሄን ሐሳብ ራሱ ማንሳቷ እንዴት አድርጋ እንዳመጣቸው አላውቅም። ብቻ ልትደነቅ የምትገባ ልጅ ነች። በጣም ደስ ይላል። ታሪካቸው ጥሩ ነው። ይሄ ታሪክ ምናልባት በእኛ ህይወት ላይ ከእህት ከወንድም ከአንዳንድ ሰዎች ላይ በመጥፎ ህይወት ላይ የተዘፈቁ ወገኖች ካሉን በእንደዛ አይነት ኬዝ ልናወጣቸው ልንረዳቸው እንደምንችል የሚያስተምር ትምህርት ነው የተማርነው። በጣም ደስ ብሎኛል እኔ እንደራሴ። እናንተ እንግዲህ ያው አላውቅም እርግጥ ትኩረት ይሻል ማዳመጥ ይሻል። ይሄን ነገር እንትን ለማለት መጀመሪያ ማዳመጥ እና መረዳት ያስፈልጋል። ለኔ ግን ወድጄዋለሁኝ መላችኋለሁኝ እኔ መልካሞች ማለት ነው። ነገ ደግሞ ኢንሻአላህ አላህ ደህና ካደረገን በአዲስ ታሪክ እንገናኛለን። አላህ Subhanahu Wa Ta'ala ሀገራችንን ሰላም ያድርግልን እኛንም ሰላም ያድርገን። አላህ ጤናችንን ይስጠን። ዱአ አድርጉልኝ በዱአችሁ አስቡኝ ወዶቼ። አላህ ከክፉ ነገር ሁሉ ይጠብቃችሁ ወጥቶ ከመቅረት ይጠብቀን። አላህ በሰላም ለሀገራችን ለቤተሰቦቻችን ያብቃን ነው የምለው። ዱአ አድርጉ ዱአ እንደራረግ በዱአችሁ አስቡኝ እኔንም ማለት ነው ወዶቼ። ሰላም አለይኩም ወራህመቱላሂ ወበረካቱ። Mm-hmm.